የኢትዮጵያ ብሔራዊ ምርጫ ቦርድ የህወሓትን የፖለቲካ ፓርቲነት እውቅናን መሰረዙን ተከትሎም የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ውሳኔው የፕሪቶሪያን ስምምነት የሚጎዳ ነው ሲሉ ተናግረዋል። አቶ አማኑኤል ከቢቢሲ ጋር በነበራቸው ቃለ ምልልስ ቦርዱ ለፓርቲው የሰጠውን የምዝገባ ምስክር ወረቀት ከመሰረዙ በፊት እንደማይቀበለው በተደጋጋሚ መግለጹን አስታውሰዋል። ህዝባዊ ወያነ ሓርነት ትግራይ ህወሓት ከማክሰኞ ግንቦት 5 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁ ይታወቃል። ህወሓት ከፓርቲነት የተሰረዘው ቦርዱ የያዘውን የእርምት እርምጃ ተግባራዊ ባለማድረጉ መሆኑን በመግለጫው ላይ ገልጿል። ነገር ግን የህወሓት ምክትል ሊቀመንበር አቶ አማኑኤል ፓርቲው የተሰጠውን የምዝገባ ምስክር ወረቀት እንደማይቀበል ሲገልጽ መቆየቱን ተናግረው ብሔራዊ ምርጫ ቦርድ ፓርቲዎችን የሚመዘገቡበትና የሚተዳደሩበት ስርዓት በማበጀት እንደ አንድ የዲሞክራሲ ቤት ሆኖ ከማገልገል ይልቅ የራሱን አቋም ይዞ የፕሪቶሪያን ስምምነት በሚጎዳ መልኩ ተንቀሳቅሷል ሲሉም ወንጅለዋል። አቶ አማኑኤል አክለውም ቦርዱ የኢትዮጵያ መንግስትን ወደ ሌላ መንገድ ለመምራት የሚያስችል መንገድ የከፈተ ነው የሚመስለኝ ሲሉም ከውሳኔው አንጻር ግምታቸውን አስቀምጠዋል። የምርጫ ቦርድ የፕሪቶሪያን ስምምነት በሚጎዳ መልኩ ነው የተንቀሳቀሰው ሲሉ የተናገሩት ምክትል ሊቀመንበሩ የኢትዮጵያ ምርጫ ቦርድ ሰዎች ይህንን የሚያደርጉት የፕሪቶሪያው ስምምነትን ካለመቀበል የተነሳ ነው ሲሉም ቅሬታቸውን ገልጸዋል። የቦርዱ አመራሮች ስምምነቱን ስላልተቀበሉ እጃቸው ላይ ያለውን የህግ ከለላ በመጠቀም የፕሪቶሪያ ስምምነትን በሚጎዳ መልኩ ሲንቀሳቀሱ ቆይተዋል ሲሉም ወንጅለዋል። ነሐሴ 3 2016 ዓ.ም እንደ አዲስ ፓርቲ መመዝገባቸውን የሚገልጸውን ሰርቲፊኬት አልቀበልም ማለታቸውንና በተደጋጋሚም ህጋዊ ሰውነታቸው እንዲመለስ ሲጠይቁ መቆየታቸውን አቶ አማኑኤል አሰፋ ተናግረዋል። ምርጫ ቦርድ ባወጣው መግለጫ ላይ ግን ህወሓት በልዩ ሁኔታ የፖለቲካ ፓርቲ ሆኖ ለመመዝገብ የሚያስፈልጉ በህጉ የሚጠየቁ ዝርዝር ሰነዶች ማቅረቡንና የፓርቲው ከፍተኛ አመራር ሰርቲፊኬቱንና ደብዳቤውን በሚገባ ተስማምተው በፈቃዳቸው ፈርመው መውሰዳቸውን አስታውቋል። ምክትል ሊቀመንበሩ አቶ አማኑኤል አሰፋም ይህንኑ ጉዳይ ከኢትዮጵያ መንግስት ጋር በነበራቸው የተለያዩ ውይይቶችም ላይ አንስተው በስፋት መነጋገራቸውንም አብራርተዋል። ስለዚህ ምርጫ ቦርድ ያወጣው ህወሓትን የመሰረዝ መግለጫ ነሐሴ 3 ወይንም 4 ሊያደርጉት የሚችሉት ጉዳይ ነበር ብሏል። ምርጫ ቦርድ ነሐሴ 3 2016 ሰጥቶት የነበረውን እንደ አዲስ ምዝገባ ነው የሰረዘው የሚሉት አቶ አማኑኤል ህወሓት ከኢትዮጵያ መንግስት ጋር ከጦርነቱ በኋላም ግንኙነት የመሰረተው በፕሪቶሪያ ስምምነት አማካኝነት ጥቅምት 23 2015 ዓ.ም ነው ሲሉም ያስረዳሉ። ምርጫ ቦርድ ህወሓትን እንደ አዲስ መዝግቦ የምስክር ወረቀት ከመስጠቱ በፊት ከኢትዮጵያ መንግስት ጋር የፕሪቶሪያ ስምምነትን ተከትሎም ህጋዊ ግንኙነት መጀመሩን አስታውሰዋል። የፕሪቶሪያ ስምምነት ይመልሳቸዋል የተባሉት ነገሮች ደግሞ ምንም መልስ አላገኙም። ስለዚህም እነርሱ መልስ እንዲያገኙ እንሰራለን። የህወሓትን ህጋዊ ሰውነት በሚመለከት ትግራይ ውስጥ ካሉ መልስ ካላገኙ ጉዳዮች አንዱ ይሆናል ብለዋል። የተፈናቀሉ ሰዎችን ወደ ቀያቸው መመለስ፣ የትግራይ ህገ መንግስታዊ ግዛት የመልሶ ግንባታ፣ የትጥቅ መፍታት፣ የተጠያቂነትና ሌሎች ጉዳዮች አለመፈታታቸውን የዘረዘሩት ምክትል ሊቀመንበሩም የአሁኑ ውሳኔ ተጨማሪ ጉዳይ መሆኑን አመላክተዋል። ስለዚህ እነዚህ ጉዳዮች እንዳሉ ሆነው የህወሓትን ህጋዊ ሰውነት በሚመለከት በጦርነቱ ጊዜ የተሰረዘ ስለሆነም በፕሪቶሪያው ስምምነት መሰረት የሚታይ ይሆናል ብለዋል። የኢትዮጵያ መንግስት የምርጫ ቦርድ ውሳኔን በመከተል የፕሪቶሪያን ውሳኔ የሚነካ ነገር የሚያደርግ ከሆነም አደገኛ ይሆናል ሲሉም አስረድቷል። ምርጫ ቦርድ የሰጠውን ሰርቲፊኬት ሰርዣለሁ የሚለው ውሳኔው ከቦርዱ ጋር ያለንን ግንኙነት በሚመለከት የተሰጠ ውሳኔ ነው የሚሉት አቶ አማኑኤል ከኢትዮጵያ መንግስት ጋር ያላቸው ግንኙነት የተለየ ነው ይላሉ። ከመንግስት ጋር ያለን ግንኙነት የተመሰረተው በብሔራዊ ምርጫ ቦርድ ወረቀት ላይ ሳይሆን በሁለታችን መካከል ዓለም እያየም በፕሪቶሪያ ላይ የተፈራረምነው ስምምነት ላይ ነው። ይህ የፕሪቶሪያ ስምምነት ግንኙነት የምርጫ ቦርድ ሰጠው ነሳው በሚለው ወረቀት ላይ አይመሰረትም ሲሉም አጽንኦት ሰጥተው ተናግረዋል። ህወሓት ከኢትዮጵያ መንግስት ጋር ያለውን ማንኛውም ግንኙነት በፕሪቶሪያ ስምምነት መሰረት መቀጠል አለበት ብለዋል። ህወሓትና የኢትዮጵያ መንግስት ሰላማዊ የሆነም የፖለቲካ ግንኙነት በማድረግ የተፈጠሩ ችግሮችን ለመፍታት ጥቅምት 23 2015 ዓ.ም በፕሪቶሪያ ስምምነት ተፈራርመዋል።
ሁለቱ ተፋላሚ ወገኖች እርስ በርስ እውቅና በዚህ ስምምነት በኩል መሰጣጠታቸውንም አቶ አማኑኤል ለቢቢሲ ተናግረዋል። በፕሪቶሪያ ስምምነት መሰረት ህወሓት ከአሸባሪነት መሰረዙን፣ ጊዜያዊ አስተዳደር ተመስርቶም ክልሉን እያስተዳደረ መሆኑን ምክትል ሊቀመንበሩ ጠቅሰዋል። ከስምምነቱ በኋላም ከኢትዮጵያ መንግስት ጋር በሚያደርጋቸው የሁለትዮሽ ግንኙነቶች እንዲሁም ሌሎች ስራዎችን ሲያከናውን መቆየቱንም ተናግሯል። የምርጫ ቦርድ ህጋዊ ሰውነት ህወሓት 2013 ዓ.ም ጥር ወር ላይ መሰረዙ ይታወሳል። በፕሪቶሪያ ስምምነት መሰረት ህጋዊ ሰውነቱ እንዲመለስለት ሲጠይቅ የቆየው ህወሓት የምርጫ ቦርድ ህጋዊ ሰውነቱን ለመመለስ የሚያስችል ህግ የለኝም በማለቱ አዲስ ህግ ወጥቷል። የወጣው ህግ ግን የተሰረዘ ህጋዊ ሰውነታችንን የሚመልስ ሳይሆን አዲስ አድርጎ የሚመዘግብ ነው። አዲስ አድርጎ የሚመዘግብ ብቻ ሳይሆን ጥፋተኝነትንም በህወሓት ላይ የሚጭን ነው ሲሉም አቶ አማኑኤል ተናግረዋል። አክለውም ህወሓት በትግራይ ህዝብ ላይ የታወጀውን ጦርነቱን ለመከላከል መምራቴና መሳተፌ የመብት ጉዳይ ነው። ይህ በአመጻ ተግባር ላይ መሰማራት ሊባል አይችልም ሲል መከራከሩንም ያነሳሉ። ይህንን መቀበል የኢትዮጵያ የህግ ማስከበር ዘመቻ መቀበልናም የትግራይ ህዝብ የከፈለውን መስዋዕትነት የሚያጠፋ ተጠያቂነትን ወደ ትግራይ የሚገለብጥ ስለሆነ የወጣውን አዲስ ህግ አልቀበልም ብለዋል። የኢትዮጵያ ምርጫ ቦርድ የህወሓትን ህጋዊ ሰውነት የሰረዘው ባለፈው የካቲት ወር መጀመሪያ ለፓርቲው የሰጠው ቀነ ገደብ ማክሰኞ ግንቦት 5 2017 ዓ.ም መጠናቀቁን ተከትሎ ነው። ቦርዱ ይህንን ቀነ ገደብ ባሳወቀበት መግለጫው ህወሓት ጠቅላላ ጉባኤ ለማካሄድ የሚያስችል የቅድመ ዝግጅት ስራዎችን በ3 ወራት ውስጥ እንዲያካሂድ ትዕዛዝ ሰጥቶ ነበር። ቦርዱ ህወሓትን ጠቅላላ ጉባኤ እንዲያካሂድ ያዘዘው በአመጽና በህገወጥ መንገድ ሲንቀሳቀሱ የነበሩ የፖለቲካ ፓርቲዎችን በልዩ ሁኔታ እንዲመዘገቡ የሚያስችለው አዋጅ በሚያስቀምጠው ድንጋጌ መሰረት ነው። ይህ አዋጅ በልዩ ሁኔታ የሚመዘገቡ የፖለቲካ ፓርቲዎች በ6 ወራት ውስጥ ጠቅላላ ጉባኤያቸውን እንዲያካሂዱ በምርጫ ቦርድ ሊታዘዙ እንደሚችሉ ይደነግጋል ሲል ከቢቢሲ ድረገጽ ያገኘነው መረጃ ያመለክታል።